ቢል ጌት ቢሊዮነር የሆነው በ31 ዓመቱ በ1987 ላይ ሲሆን የዓለማችን አንደኛ ሀብታም የሆነው በ39 ዓመቱ ነው። ቢል ጌት ወጣት ልጆች ሀብታምና ስኬታማ እንዲሆኑ ለብዙ ጊዜ ይመክራቸው ነበረ። በዚህ ቪዲዮ ቢል ጌት ከሰጣቸው አነቃቂ ምክሮች 10ሩን እናያለን። በዚህ ዓለም ላይ ራስን ከሌሎች ጋር አታወዳድር። ካወዳደርክ ራስን እየሰደብከው ነው። በሚያሳዝን ሁኔታ በዓለማችን ላይ ያሉት አብዛኛው ሰው የሚኖረው ራሱን ከሌሎች ጋር በማወዳደርና ሌሎች ለመምሰል በመጣር ነው። ይህ ደግሞ በሕይወታችን ደስተኛ እንዳንሆንና ውድቀት እንዲያጋጥመን ያደርገናል። ስሙኝ፣ እኔም እናንተም ልዩ ነን። በሁሉም ነገር ጥሩ አይደለንም፣ ግን ሁላችንም የምንለይበት የራሳችን የሆነ ስጦታ አለን። የሕይወት ዓላማ በሌሎች የሕይወት ጌም ውስጥ ገብቶ መጫወት ሳይሆን የራስን ጌም ማወቅ ነው። ራሳችሁን ሁኑ፣ ይህንን እወቁ። ከማንም በላይ እንዳልሆናችሁና ከማንም በታችም እንዳልሆናችሁ። ሁላችሁም ልዩ ናችሁ። አንዱ ጋር የሌለ ችሎታ ሌላው ጋር አለ፣ እንዲሁም ሌላው ጋር ያለው እዛኛው ላይ አይኖርም። ትልቅ ድል ለማግኘት ትልቅ ኃላፊነት መውሰድ አለብህ። በሕይወት ነገሮችን ለመሞከር ያለ አሪፍ ጊዜ የወጣትነት ጊዜ ነው። ምክንያቱም ምንም ልታጣው የምችለው ነገር ስለሌለ ሕይወትን ቀለል አድርገህ አትውሰድ። አብዛኞቹም እንደሚኖሩት አትሁን። ስለ ህልሞች ብዙ አታውራ። ተነሳና ጀምር። ምክንያት አትፍጠር። ካለክ ማንኛውም ነገር መጀመር ትችላለህ። ሕይወት ምን እንደሆነ ማወቅ ትልቁ ነገር ነው። ብዙ ሰዎች 40 ዓመት እስኪሆናቸው ድረስ ሕይወት ምን እንደሆነ አያውቁም። አንዳንዶቹ የተሻለ ነገር ይመጣል በማለት፣ ሌሎች ደግሞ መንግስትን በመጠበቅ በህልም ውስጥ ይኖራሉ። ቀደም ብሎ የሕይወትን እውነታ የተረዳ ስኬቱም እንደዛው ያማረ ይሆናል። እውነታው ምንድነው? እውነታው ሕይወት ከባድ እንደሆነና ካንተ ውጪ ራስን የሚረዳ እንደሌለ ማወቅ ነው። ወላጆች፣ መንግስት ችግሮች እንዲፈታ አያግዙህም። ግን አንተ ለሕይወት 100% ኃላፊነት ከወሰድክ ስኬት እጅግ የላቀ ይሆናል። ሊያስተምርህና ሊያነቃቃ የሚችል ነገር መፈለግ አለብህ። የሚያነሳሳክና የሚያስተምርህ ሰው ሊሆን ይችላል፣ ወይም መጽሐፍቶች፣ ቪዲዮዎች ያስፈልጉሃል። ምክንያቱም በራስህ እንድታምን ያደርጉሃል። ለምን ይሄ አስፈላጊ ሆነ ካላችሁ፣ ሕይወት አስቸጋሪ ነው። በዛ ላይ በዙሪያችሁ ያሉት ሰዎች ስለ ስኬት የሚያውቁት ነገር ስለሌለ ነው። አባት ወይም ሌላው ስኬታማ ቢሆን እንዴት ስኬታማ እንደሆነ ሊነግርህ አይችልም። ስለዚህ ካለህበት ቅጥር ውጪ ማየት ይኖርብሃል። ለሰዎች ችግርና መፍትሄውን ካሳያቸው ሌላውን እነሱ ይሰሩልሃል። በሕይወት ስኬታማ ለመሆን ሰዎችን በመምራትና በማነቃቃት ለጋራ ዓላማ መስራት ይኖርብሃል። ሰዎችን ለማነቃቃት አንድ ችግርን በማሳየት ከዛም ለዛ የሚሆን መፍትሄ በመፍጠር ማሳየት ነው። እንደ መሪነት ለሰዎች መመሪያ አትስጣቸው። መደረግ ያለበትን እንዲያደርጉ ብቻ አሳውቃቸው። በየጊዜው አዲስን ነገር መማር ይኖርብሃል። ሁሌም ብዙ ሰዎች ለጥቂት ጊዜ ስኬታማ ይሆኑና ከሆነ ጊዜ በኋላ ስኬታቸው ይከዳቸዋል። ምክንያቱ መጀመሪያ ሲጀምሩ ያላቸው ሐሳብ ወይም ዕውቀት አንድ አይነት ሲሆን ነው። ለረጅም ጊዜ ስኬታማ የሚሆኑ ሰዎች አዲስን ነገር ለመማር ሁሌ ዝግጁ ናቸው። በየጊዜው ሌላ ዕውቀት፣ ክህሎቶች ካላገኙ እንደሚወድቁ ያስባሉ። ብዙ ጊዜ መጽሐፍት ማንበብ ይኖርብሃል። የዓለማችን ሀብታም ሰው ቢል ጌት በጣም ያነባል። ምክንያቱን ሲናገር በዚህ በሚለዋወጥ ዓለም ውስጥ በማንበብ ራስን በአስተሳሰብና በእውቀት ካልሞላ በጊዜያት ውስጥ ዘላቂነት ባለው መልኩ ማለፍ ከባድ ነው። የምታነበው መጽሐፍ ወደፊት ለምትሆነው ነገር ወሳኝ ይሆናል። ህልም ያለ ተግባር ምንም ነው። በጥናት መሰረት እቅዶችን ካስቀመጡ 60 ሰዎች መካከል
ተግብረው የሚንቀሳቀሰው አንዱ ብቻ እንደሆነ ያሳያል። ሰዎች በአጠቃላይ ያቀዱትን ነገር ለመተግበር ያማቸዋል። ከዛም ወደ ኮምፎርት ዞናቸው ይመለሳሉ። ህልም ጣፋጭ ነገር ስለሆነ ብዙ ሰው ያልማል። ነገር ግን ተግባራዊ መሆን ካሰባችሁት በላይ ልትሄዱ የምትችሉበት እድል አለ። ስኬትን ለማፋጠን ከሌሎች ጋር መተባበር ያስፈልጋል። ሲጀመር የስኬት መሰረቱ ከሌሎች ጋር መስራት ነው። የማይክሮሶፍት የመጀመሪያው ስኬት የሆነው በ1980 ዓመተ ምህረት ቢል ጌት ከአይቢኤም ጋር መስራት ሲጀምር ነው። ከሌሎች ጋር ለመተባበር ያለው ፍላጎት ከፍተኛ ነበረ። ማይክሮሶፍት ከትልቁ ተፎካካሪ ድርጅት ከአፕል ጋር በትብብር እስከ መስራት ድረስ ደርሶ ነበረ። ከዚህ ምን ትማራላችሁ? 2 ከ1 እንደሚሻል ነው። ከሌሎች ጋር እንዴት መስራት እንዳለብህ ከተማርክ በህይወት በፍጥነት እንድታድግና ስኬታማ እንድትሆን ያደርግሃል። ከደንበኞች የሚመጣው ቅሬታ ትልቁ የምትማርበት መንገድ ነው። ሊሻሻል የሚገባው ነገር ከከስተመር ስታገኝ እዛ ላይ በመስራት አገልግሎትን ወይም ምርትን ወደ ላቀ ደረጃ ያደርስልሃል።